ሩታዬ ከቤተሰቦቿ ጋር ስለተገናኘች ደስ ያላችሁ እንደኔ ማለት ነው። እውነት ለመናገር እኔ ብዙ ጊዜ ስጠብቀው የነበረው ነገር ነው ዛሬ የሆነልኝና የኔ ቆንጆ እንኳን በሰላም ተገናኘች ከቤተሰቦች ጋር። እንደዚህ ነው የሚያምረው። ከቤተሰብ ጋር ግድ ነው መቀላቀል። ያኔ ቤተሰብ አስፈላጊ ነውና ሁልጊዜም የኔ ነገሮችን ለብቻችን እንጨርሳቸዋለን አንልም። የሆነ ጊዜ ለብቻችን ማንጨርሳቸው ነገሮች ሊያጋጥመን ይችላልና ከቤተሰብ ጋር መቀላቀሉ ወይም ደግሞ ቤተሰብን አለመራቁ አሪፍ ነው። ምንም ችግርም አላጋጠመን ሲጀመር ከቤተሰብ መራቅ የለብንም እና ከቤተሰቦች ጋር ስለተገናኘሽ በሰላም እጅግ በጣም ደስ ብሎኛል። በጣም ነው ደስ ያለኝ እውነት። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቢሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ እና ዛሬ እንግዲህ እንዳያችሁ በሩታ ቤት ከስንት ሳምንት በኋላ ቪዲዮ ተለቀቀ ማለት ነው። ለምንድን ነው ቪዲዮ ማይለቀቅ ምናምን እያል ብዙ ጊዜ ጥያቄ እየፈጠረብን ነበር ብዙዎቻችን ጋር። ግማሹም ቻናሉ አብርሃም ጋር ነው፣ ግማሹም በቃ የተለያየ ሀሳብ ውስጣችን ጋር ተፈጥሮ ነበረ ሩታ በቤቷ ቻናል ባለመልቀቋ ምክንያት። ነገር ግን ሁሉም አልፎ ዛሬ ላይ መታለች በቤቷ። ዛሬ ላይ የሚመጣችው በጣም ደስ በሚል ነገር ነው። እሱም ከቤተሰቦቿ ከእናቷ ከአባቷ ግርማ ሞገስ ለራሱ ቁጭ ሲሉ ግርማ ሞገሳቸው ራሱ ሲያምር ቤተሰብ በቃ የሆነ ነገር ሙሉ ነው የሚያይ የሆነ በቃ የሚጎላችሁ ነገር የለም። ከቤተሰብ መሀል ስትሆኑ ቤተሰብ ጋር ስትሆኑ የሆነ ሁሉ ነገራችሁ ነው ሙሉ የሚሆነውና ደስ ሲሉ እንደዛ አብረው ቁጭ ብለው እያወሩ ምናምን ሳያቸው በተለይ ከአባቷ ጋር ብዙ ጊዜ አባቷን በተለይ ብዙ ጊዜ አይተናቸው አናውቅም። አንዴ ነው እንደዚህ ነው እኔ ካያየኋቸው በቪዲዮና ዛሬ ግን አባቷም እናቷም በተሰበሰቡበት አንድ ላይ ሆነው ስላየኋቸው በጣም ነው ደስ የሚለኝ። ቤተሰብ ክብር ነው ማለት በቃ ግርማ ሞገሳችን ነው ለኛ ለልጆች። በቃ ቤተሰብ በቃ ምን ልበላችሁ፣ ቤተሰብ ማለት የሆነ እንጃ እንዴት እንደምገልጸው እጅግ በጣም ደስ የሚል እንጃ። እንደ ቤተሰብ ደስ የሚል ነገር አለ በነገራችን ላይ ምድር ላይ ከቤተሰብ ጋር ስትሆኑ በቃ የሆነ ሰላም፣ ጸጥታ፣ ጨዋታ ብቻ ነው የምታስታውሱት። ከቤተሰብ ጋር ጭንቀት ምናምን የለም። በነገራችን ላይ አንዳንድ ቤት ሊኖር ይችላል። ነገር ግን አብዛኛው ቤተሰብ ጋር ጭንቀት ምናምን ሀሳብ ምናምን እንደዚህ ቢሆን እንደዛ ቢሆን እንደዚህ ቢሆን የሚል ሀሳብ ምናምን አይኖርም። በቃ መሳቅ፣ መጫወት፣ መብላት፣ መጠጣት በቃ ልጅ ተጠግባለች ኃይሉ መስራት ነው። ለልጄ ነው፣ ለሱ ነው፣ ለሷ ነው በቃ ማፍላት ነው ቡናውን። በቃ እንግዳው ይመጣል ጎረቤት በቃ የሆነ ደስታ ነው። የሆነ በቃ ደስ የሚል ነገር ነው ከቤተሰብ ጋር እንጂ የሆነ ሀሳብ ጭንቀት ለራሱ የለውም። ካለባችሁ ለራሱ የሚሄድ ሁሉ ነው የሚመስለኝ ከቤተሰብ ጋር ስትሆኑ ማለት ነው። የሆነ ጭንቀት ለራሱ ካለባችሁ የሆነ ሀሳብ አሚሯችሁ ይቅርታ ጋይስ አሚሯችሁ ውስጥ እየተመላለሰ የሆነ ጭንቀት ለራሱ የሚያስጨንቃችሁ ከሆነ ቤተሰብ ጋር ስትሆኑ ያ ጭንቀት ለራሱ ህድት የሚል ነው የሚመስለኝ። ምክንያቱም በጨዋታ በሳቅ ነው ብዙ ጊዜ የሚያልፉት ጊዜቶቹ ቤተሰብ ጋር የምንኖርባቸው ጊዜ በሳቅ በጨዋታ በደስታ ነው የሚያልፉት ብዙ ጊዜና ደስ የሚለው ነገር እሱ ነው ማለት ነውና እትዬ ደግሞ በዚህ ሰዓት ከቤተሰቦቿ ጋር መሆን አለባት ከሁኔታዎች ካለችበት አንፃር ነበረ እና ብዙዎቻችንም ከቤተሰቦች ጋር ሆኜ ምናምን ቤተሰብ ጋር ሂጂ ምናምን እያልን ነበረ። እሷም ከቤተሰቦቿ ጋር ሄዳለች። ቤተሰቦቿን በሰላም አግኝታለች። ከቤተሰቦች ጋር ከተደበለሽ ሌላው ሁሉም ቀላል ነው እውነት። በቃ ቤተሰብንም ያህል ነገር የለም። ቤተሰብንም ያህል ነገር የለም ምንም ቢፈጠር ማለት ነውና ከቤተሰብ ጋር ከሆንች ችግር የለውም። ሁሉንም ነገር ለመወጣት ስትሮንግ ትሆናለች የበለጠ ማለት ነው። ያው እንደሚታወቀው ሩታ በጣም ጠንካራ ልጅ፣ ብዙ ነገሮችን የምትችል አቅም ያላት ጠንካራ የሆነ የጉልበት ምናምን ሳይሆን በቃ የልቦና ጠንካራ ሴት ናት። እኔ እንጃ ብዙ ነገሮችን ማስተናገድ የምትችል ናት። ያኔ እንደዚህ ቀላል ነገሮች፣ ኔጌቲቭ ነገሮች በቶሎ እንደዚህ ኔጌቲቭ ነገሮች የሚሏት ልጅ አይደለችም። ግድል ወይም ስብር አድርገው የሚያስቀሯት ልጅ አይደለችም። እንደው ቦታ ማሰጣቸውም ይመስለኛል። ይሄ ኔጌቲቭ ነገር ለሷ ምንም ቦታ የማሰጠው ምናምን ነው የሚመስለኝና እሱ ነገር በጣም የልቦና ጥንካሬ ያላትና በተለይ ደግሞ አሁን ከቤተሰቦቿ ጋር ስትሆን አንዳንድ ሀሳቦች እንኳን ወደ አሚራዋ እየመጡ የሚረብሿት ነገሮች ካሉ እንኳን ቤተሰቦቿ ጋር ስትሆን አሁን
እነዛ ነገሮች የመርሳት እንትኑ እድሉ ከፍ ይላል ማለት ነው። ነገሮችን የመርሳት እድሉ ከፍ ይላል። ምክንያቱም ጊዜዋን ከቤተሰቦቿ ጋር በመሳቅ እንዴት እንደነበረች በቃ እርግዝና ከ1 ወር እስከ 9 ወር እንግዲህ ቤተሰቦቿን አላገኘችም። አሁን ሄደችው አይደል? እንዴት እንዳሳለፈች እንዴት እንደነበረ ብዙ አይነት ጨዋታዎች፣ ብዙ አይነት ቀልዶች፣ ብዙ አይነት በቃ ደሳስ የሚሉ ነገሮችን ነው የምትለው። እንዲሁም ደግሞ እርጉዝ እንደመሆነ መጠን ምን አማረች ምን ትበያለች ብዙ ደስ የሚል ነገር ነው ከቤተሰብ ጋር የምታሳልፈውና ያኔ ያለባት ነገር እንኳን ወደ አሚራዋ የመጡ የሚረብሿት ነገሮች ካሉ ለራሱ የምትረሳ ነው የሚመስለኝ። ምክንያቱም ቤተሰብ ጋር እንደዛ ነው፣ ደስታ ነው ቤተሰብ ጋር ማለት ነው። ቤተሰቦቻችን ጋር ሙሉ ደስታ ይኖር ሁሉ ጊዜ ማለት ነው። ወይ ቤተሰብ አይከፋ፣ እኛም አንከፋ፣ ልጆችም አንከፋ፣ ቤተሰቦቻችንም አይከፉና ደስታ ነው የሚሰጡት እነሱ ሙሉ ደስታ ነው የሚሰጡትና እንኳን መርሽ እንደዚህ ነው መሆን ያለበትም እንደዚህ ነው ማለት ነው። ምክንያቱም አንዴ ሰው የሆነ ሰው አምነ ነው የሆነ ሰው በቃ እንትን ብለነው እሱ ጋር ሄደን ያ ሰው ግን ባስቀመጥንበት ቦታ ሳይገኝ እኛን የሚሰብረን የሚጎዳን ከሆነ ዝረን ግን ማረፊያችን ቤተሰብ ነው። ከበብ አያችሁ ምንም በቃ ምንም ነገር እንደው በቃ በብዙ ልጆች ላይ ስላየሁኝ ነው ማለት ነው። በቃ ቤተሰቦቻቸውን አፈንግጠው ምናምን የሄዱ ልጆች ለራሱ ሩታ ታፈንግጥ አላየሁም። ነገር ግን ዛሬ ከቤተሰቦቹ ጋር ሳይተገናኙ በጣም ደስ ብሎኛል። ነገር ግን አሉ ሌሎች ልጆች ማለት ነው ከቤተሰቦቻቸው ጋር ያፈነግጡና ያገባሉ። ከዛ ባልየው ያ እንደማይሆን በቃ ስቄት ሲያረጋቸው የት ነው ዙሮ ቤተሰብ ጋር ነው የሚሄዱት። መሄዱ ብቻ ሳይሆን ጦሳቸው ለቤተሰብ ነው የሚተርፈው። ምክንያቱም አሁን ለምሳሌ ሲጣሉ የተጣሉበት መንገድ አለ። ልጄ እኔን እንትን ብላኛለች እኔን አቃታይን ሄደች ምናምን አይልም ቤተሰብ። ግን የሆነ ቤተሰብ ልጄን እንዴት እንደዚህ ታደርጋታለህ ምናምን በማለት እዛ ላይ ጋር ክርክር፣ ድርድር፣ ብዙ ሽምግልና፣ ብዙ ነገር ያካሂዳሉ። መጀመሪያ እኮ ቤተሰቦችን አላቃቸውም ብላ ነው ሄደችው ልጅቱ ማለት ነው። እና ምንም እንኳን አይደለም እንደዚህና ምንም ነገር ቢፈጠር መግቢያችን መዳረሻችን ወይም ደግሞ ሁሉ ነገራችን ቤተሰቦቻችን ናቸው። እና ቤተሰብን ከጅምሩ ቤተሰብን ማስደሰት አለብን። ከጅምሩ ቤተሰብን ማስከፋት የለብን። ቤተሰብን አስከፍተን ቤተሰብን አስቆዝመን ያደረገው ነገር ለኛ አይጠቅመንም። በኋላ ላይ ላያምር ከቤተሰብም ዝም ብሎ ቀማ ያያይዛልና ቤተሰብ ከሁሉም ነገር መቅደም አለበት ብዬ ነው የማስበው እንደኔ ማለት ነውና ሩትዬ የኛ ጠንካራ የኛ ልባም ሴት በጣም ነው ደስ ያለኝ ከቤተሰቦች ጋር ስለተገናኘሽ ማለት ነው። ከቤተሰቦች ጋር ስለተገናኘሽ እጅግ በጣም ደስ ብሎኛል እና እንደኔ ደስ ያላችሁ ላይክ አድርጉ፣ ደስ ብሎኛል ብላችሁ ኮሜንት ላይ ጻፉ ማለት ነው። እና ቻናሌ እስኪ ቀዝቅዟል፣ ኮፒ ሊንክ አድርጉኝ፣ በዛውም አበረታቱኝ ከቻላችሁ። ግን የሚያበረታታ የለም ብዙ ጊዜ። ግን ደግሞ አሉ አንዳንድ ልጆች የምታበረታቱኝ ትንሽም ብትሆኑ የምታበረታቱኝ ልጆች አላችሁ። እጅግ ከልብ አመሰግናለሁ። የኔ ወዶች አላችሁ፣ ትንሽም ብትሆኑ የምታበረታቱኝ ልጆች አላችሁና እናንተንም ያብዛልኝ። አመሰግናለሁ ከልብ። ባይ ጋይስ።